እግዚአብሔር የተመሰገነ ይሁን። አንዳንድ ትላንትና በሰራሁት ቪዲዮ ላይ አይ ቲንክ አንዳንድ ነገሮች መስተካከል አለበት ሳይሆን አንዳንድ ሰዎች ሜቢ ሚስ አንደርስታንድ አታደርጉኝ ብዬ ነው እቺን አጭር አይዲያ ለመልቀቅ ያሰብኩት። እንዴት ጠላቶቹን ይህን ሁሉ ሰው አርደውና አብይ አህመድ እንዴት ይባርካል? እኛስ ወንድሞቻችን በዱር በገደል አይደለም ወይ ያሉት? ምን ተቀብሎ ነው ከነዚህ ሰዎች ወይስ ከነሱ ጥቅም ፈልጎ ነው የምትሉኝ? በጣም ተሳስታችኋል ወገኖቼ፣ በጣም ተሳስታችኋል። ጌታ ምስክሬ ነው። በህይወት የምጠላው እኔ እንደ ሙስና፣ እንደ ገንዘብ፣ እንደ መውደድ በጣም የምጠላው ነገር በጣም ነው ነፍሴ ነው የምትጸየፋት። በነገራችን ላይ እንደ ሙስናና በሪሌሽንሺፕ ላይ ደግሞ መማገጥ የምጠላው መዋሸት፣ ያንዳንዱ ትክክለኛው ባህሪዎች ናቸው። እኔ የሚያውቁ ሰዎች ሁሉ ቼክ ማድረግ ትችላላችሁ። በጣም ነው የምጠላው ወገኖች። it's not about that guys። ያው ክርስቲያንን ሀገር እንወዳለን፣ እግዚአብሔር ኢትዮጵያን ይታደጋል ብለን የምታምን ሁሉ ያው ካለ እግዚአብሔር ቃል አይሰራም። I'm telling you the truth። እዋጋለሁ ካልክ በእግዚአብሔር ቃል ተዋጋ፣ ወይ ክርስትናውን ተው። ክርስቲያን ግን እኮ በእግዚአብሔር ቃል ልክ እንደ ዳዊት ኃይለኛ ንጉሥ ሆነ ኔሽንን ማሻገር ከፈለክ የእግዚአብሔርን ቃል ማኑዋል ተጠቅም፣ ታሸንፋለህ። ጄኔሬሽንን ነው የምታሸንፈው፣ አንተ ብቻ አይደለም። ኤልሳ ተመልከት፣ በሁለተኛ ነገሥት ምዕራፍ 6 ላይ እስራኤልን ሊወጉ የመጡትን ሁሉ አይነ ስውር ካደረጋቸው በኋላ እግዚአብሔር እጁ ላይ ሲጥልለት ምንድን ያደረገው? እግዚአብሔር እጁ ላይ ሲጥልለት ማይ ጎድ ሃሌሉያ፣ ምንድን ያደረገው? አይነ ስውር አድርጎ አመጣቸው አይደለ ወደ ቤተ መንግስቱ። ሰውየው ደግሞ ምን አለ? የሀገሩ ገዢ፣ በጊዜው የነበረው የሀገሩ ገዢ ልግደላቸው ወይ አባቱ ኤልሳ ሆይ ልግደላቸው ወይ? በቃውን እኮ እጃችን ወድቀዋል። ኖ በጦር የገደልከውን ሂድና ጨፍጭፋል። ይሄን ግን እግዚአብሔር ነው ድል የሰጠ። እግዚአብሔር ነው ድል የሰጠ። እግዚአብሔር ነው ድል የሰጠ። እና ትልቅ ድግስ አድርግና አለ፣ እንደውም አብላቸው፣ አጠጣቸው። ከዛ በኋላ በሉም ጠጡም ይላል እግዚአብሔር ቃል ሲናገር። ጠላቶቻቸው ሊገሏቸው እንግዲህ መጡ። ከዛ ሁለተኛ ይላል፣ ሁለተኛ የእስራኤል አደጋ ጣዮች፣ የእስራኤል ጠላቶች ወደ ኢትዮጵያ እነዛ መጥተው አያውቁም። የሶሪያ አደጋ ጣዮች ሁለተኛ ማይ ጎድ ኢዝ ጉድ ማላባት በማሽ I'm telling you guys yo ሁለተኛ ኢትዮጵያ ከውስጥም ከውጭም ጠላቶቻቸው ድል እንዲሆን ከፈለጋችሁ በእግዚአብሔር ቃል ኃይል ተዋጉ ወገኖች። ተዋጉ፣ በሱ ማንዋል ተዋጉ፣ እመኑ። ያው በእምነት ዓለም፣ በነገራችን ላይ በእምነት ዓለም ቀንና የጊዜ ልዩነት የለም። እግዚአብሔር ቀን ሰዓት ፈጠረልን እንጂ ያው ኢትዮጵያም አሜሪካም ደሴም ነው። አሁን የእምነት ዓለም እንደዛ ነው። ምንም ልዩነት የለም ጋይስ። እዚሁ ሆኜ የምለው ልክ ኢትዮጵያ እንዳለ ሆኜ ነው በመንፈስ ዓለም የምሰራው። ያው እዚህ ነበር አይደለ ታየ ይላል የእግዚአብሔር ሰው ሐዋርያት ሥራ ላይ ስታነቡ፣ ፊልጶስ ነው መሰለኝ እዚህ ነበረ። ድንገት ደግሞ ባዛጦን ታየ ይላል። ያው በእግዚአብሔር ዓለም የጊዜ ልዩነት የለም፣ የሰዓት ልዩነት የለም። አሁን ለዛ እኮ ነው የመዳን ቀን አሁን ነው የሚለው just now። በነገራችን ላይ መንፈሳዊ ዓለም ከምታውቁት በላይ እጅግ ሚስጥር ነው ወገኖች። ብዙ ሚስጥራትን አልነግራችሁም። ለመሰላችሁ አንዳንዶቻችሁ ይሄ በቃ የስተት ትምህርት ነው ስለምትሉ ልትሸከሙት አትችሉም። እግዚአብሔር የሰጠኝን የእግዚአብሔር ቃል የመንፈስ ቅዱስን ሰማያዊ አሰራር ብነግራችሁ ልትሸከሙት አትችሉም። አልነግራችሁ፣ ቀስ እያልኩ ነው የማስተምራችሁ።
የምታው ምክንያቱም በጣም መጽሐፈ ሄኖክን አዳምና ሔዋን የሚባሉ መጽሐፍ አላት ኢትዮጵያ መጽሐፍ ቅዱስ የኢትዮጵያ መጽሐፍ ቅዱስ የጻፈችው እነሱ ነው በጣም እያጠና ያለው ታው ብዙ ሚስጥራት በመንፈስ ቅዱስ ኃይል መንፈስ ቅዱስ ያስረዳችሁ እግዚአብሔርን አወቅኩት ያላችሁ ሁሉ በእውነት ተንበርክካችሁ ንስሐ ትገባላችሁ። አታውቁትም፣ ጌታ አታውቁትም። ስለ ማርያም የዘላበዳችሁ ስለ መልአክ የዘላበዳችሁ እግዚአብሔርን ያወቃችሁ መስላችሁ ተዳፈራችሁ ንስሐ ነው የምትገቡት። አስወር ንስሐ ትገባላችሁ። በእግዚአብሔር ፊት ነው የምነግራችሁ። እግዚአብሔርን አናውቀው። ዛሬ ደግሜ የምነግራችሁ ባርኩ፣ በቃ ባርኩት። እስቲ ሰውየው እኮ የሚችለውን ያህል ነው በቃ ያለውን አቅም ሁሉ አብይ አህመድ ሰርቷል። በቃ የሱ አቅም ይሄ ነው። this is the output of አብይ አህመድ። በቃ no matter what this is what he can do። የፈለከውን ብትለው እሱ ዛፍ ነው የሚተክለው ቀኑን ሙሉ ብትል ምናምን ብትል አገሪቷን አፈረሰ ብትል በቃ this is what አብይ አህመድ can do። በቃ ካሁን በኋላ ደግሞ ሄደ ከመረጥክ ብልጽግና ምናምን ብለህ የሚቀጥለው 5 ዓመት የአዲስ አበባ ህዝብ ይሰማ ከዚህ የባሰ ይጠብቃል። እና የአብይ አህመድ honestly speaking እውቀት የለውም። አገር የመምራት የእግዚአብሔርን ቃል አያነብም፣ አይጸልይም። he just ያው ከውጭ በሚለቀቅለት በሚሰጠው ሙቭ ነው ሂድ ሲባል ምናምን ነው። እንደዛ አይመራም አገር ወገኖች። በቃ በትክክል የብልጽግና ምናምን ፓርቲ እንቀይረዋለን። እመጣለሁ ኢትዮጵያ አንድ የኢትዮጵያ ፓርቲ የሚል አድርጌ ሌጋሊ ፎርም አድርጌ እወዳደራለሁ። መወዳደርም ካለብኝ መነቀልም ያለበት ይነቀላል። አለም መሰላችሁ የእግዚአብሔር መንፈስ ባለበት የጨለማው ዓለም ሊሰራ አይችልም። እዚሁኝ የምለቀው የእግዚአብሔር ቃል የአጋንንት መንደር ካናወጠ በአካል ስገኝ ተመልከቱ ምን እንደሚሆን። ኢየሱስ እኮ በከተማ እኮ ሲያል ያለ ጊዜ መጣህብን ምን ልታረግ መጣህብን ነው የሚል። ይኸው በአካል ስገለጥ ወገኖች የሚቆም የጨለማው ዓለም ኃይል የለም። ለዛ ነው የሚገዳደረኝ ለማዘግየት ማለት ነው። ጸልዩ ወገኖቼ ሆይ አይችልም። እመጣለሁ። ሁሌ ደግሞ የምትለብሰው ለምንድን ነው ይሄን ካላችሁ ውጊያ ውስጥ ነው ያለነው ወገኖቼ ሆይ እጅግ መንፈሳዊ ውጊያ ውስጥ ሰዎች እስኪታረዱብን ድረስ ይሄን በለበስኩ ቁጥር ያስታውሰኛል ውጊያ ውስጥ እንደሆነ በጾም በጸሎት በእግዚአብሔር ቃል ጉልበት ማለት ነው። እና ቃላችሁ ኃይል እንዳለው ከኒውክሌር ቦምብ ይልቅ ቃላችሁ ኃይል እንዳለው ደግሞ ላስታውሳችሁ። ቃላችሁ ማለት ነው እግዚአብሔር ተናገር ይለው ነበር ሕዝቅኤል ኤርሚያስን ተናገርባቸው እነዚህ አጥንቶች። እሺ እግዚአብሔር አካል የለው አካሉ ነሽ አንቺ። ኦኬ አትናገሪ ሲልሽ አውሬው ስለሚፈራሽ ነው። አየሽ ካንቺ ውስጥ የሚወጣው በመንፈስ ቅዱስ የተብላላ በጸሎት የተብላላ ብዙ ኒውክሌር የታጠቀ የእግዚአብሔር ቃል ነው። ይሄ ጨለማው ዓለም ላይ ድንግዝግዙ ዓለም ላይ ይሄ በኃጢአት የሚውለው ዓለም ላይ ስተነፍሽበት ያጸደዋል፣ ያቃጥለዋል። ለዛሩ አትናገሪ በለደደደ አትጻቢ ብላም ትባይ አንቺ የተቀባሽ አንተ የተቀባ ተናገር። እሺ አንተ በተናገርክ ቁጥር ነው ብርሃን የሚበራው ጨለማው የሚገፈፈው። እንዳትፈራ ማንንም አንተ ስትናገር የእግዚአብሔር መንፈስ ተናገረ ማለት ነው። ተነፈሰ ማለት ነው። የኢየሱስ መንፈስ ተነፈሰ ማለት ነው። ኦኬ እነ ሐዋርያው ጳውሎስ እነ ጴጥሮስ ያለማቋረጥ ነበር የሚሰብኩት በየከተማው። አትናገሩ ዝም በሉ አላላችሁም ነበር የሚሏቸው። ተመልከቱ የአክትስ ማለት ነው የአክትስ ሐዋርያት ሥራ ምዕራፍ 4 ዝም ብሉ አላላችሁም። ለምን? የእግዚአብሔር ሰው በተናገረ ቁጥር። ለዛ ነው ዓለማውያን ዶላር ለመስራት 24 ሰዓት የሚጭኑት ዜና የሚሰሩት ሰበር ኒውስ ይላሉ ምን ይላሉ። ለምን? ያውቃሉ ሰው ከሚያዩና ከሚሰማው ይወሰዳል። ከኛ በላይ ነው መጽሐፍ ቅዱስ የሚያጠኑት። በነገራችን ሰው ባየው ነገር ላይ አትራክት ስለሚሆን ነው። ጥሩ ጥሩ ፒክቸር የሚያነሱት ቆንጂዬ ሴቶች ምናምን የሚቀጡት ወርቅ የሚሸጥበት ቦታ ላይ አስተናጋጅ አውሮፕላን ላይ ምናምን። ለምን? ሰው በሚያየው ነገር ይወሰዳል። ዳዊት እኮ አይቶ ነው ሚልኮል ያችን ቆንጆ ሴት የሰው ሚስት አምጥቶ የደፈረው። ሰው የሚሰማው ነገር ያሸብረዋል። ከምሰሙት ኢየሱስ ለዛ ነው ያለው watch what you hearing
ቢ ኬርፉል ዋት ዩ ሂር፣ ቢ ኬርፉል ዋት ዩ ዋች ያለው እያችሁ። ለዛ ነው የእግዚአብሔርን ቃል እንዳናጠና ውጊያው የበዛው፣ እንዳንጸልይ። ለምን ስንሰማ ሰምተን ከላይ መቀበላት እርግጠኛ ከሆን እንተነፍሳለን። ለምን ወደ ጨለማ ኤግዚስቲንግ ላይ ማለት ነው። ልክ ያረገዘ ሰማይ እንደሚለቀው አስቡ። ሲለቀው ምድር ትረሰርሳለች አይደለ? በውስጣችን የተቀመጠ የእግዚአብሔርን ቅባት የተቀበልነውን ያለማቋረጥ አፍስሱት። ስታፈሱት ጨለማው ይገፈፋል። ሃሌሉያ! እግዚአብሔር አብዝቶ ይባርካችሁ። በጣም ወዳችኋለሁ። በቃ ይሄን ነገር ጨምሬ ላክል ብዬ ነው እንግዲህ ወደ 10 ደቂቃ ነው የተናገርኩት። እግዚአብሔር ይባርካችሁ። እወዳችኋለሁ። በርቱ። ያው ኢትዮጵያ ነኝ ያለሁት እየተው እናንተ ቃታ ስስቡን የእግዚአብሔርን ቃል ቃታ እየሳብኩ ነው። ኢትዮጵያ እየጸዳች ያለች። እግዚአብሔር ይባርካችሁ። እወዳችኋለሁ። አንድ የኢትዮጵያ ፓርቲ መሪና መስራች አዲሱ የኢትዮጵያ ንጉሠ ነገሥት ማይክል ኦሬጋ from Dallas, Texas. God bless you. I love you guys. Bye.